በኢትዮጵያ የሚገነቡ 15 ሰማይ ጠቀስ ህንፃዎች። አዲስ አበባ ቀጣዩ የአፍሪካ ሻንጋይ ትሆናለች ተብሎ ይጠበቃል። 15ኛ ደረጃ ላይ የሚገኘው አዋሽ ኢንሹራንስ ኩባንያ ዋና መስሪያ ቤት ሲሆን 25 ፎቆች ይኖሩታል ተብሎ ንድፍ ወጥቶለታል። 14ኛ ደረጃ ላይ የሚገኘው ብርሃን ባንክ ዋና መስሪያ ቤት ሲሆን 35 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 13ኛ ደረጃ ላይ የሚገኘው እናት ባንክ ዋና መስሪያ ቤት ሲሆን 35 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 12ኛ ደረጃ ላይ የሚገኘው አባይ ባንክ ሲሆን 35 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 11ኛ ደረጃ ላይ የሚገኘው ኦሮሚያ ኢንሹራንስ ኩባንያ ሲሆን 40 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 10ኛ ደረጃ ላይ የሚገኘው ፓልም ሪል ስቴት ሲሆን 45 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 9ኛ ላይ የሚገኘው ሴንትራል ፕላዛ ሲሆን 45 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 8ኛ ደረጃ ላይ የሚገኘው አሚባራ ሪል ስቴት ፕሮጀክት ሲሆን 45 በላይ ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 7ኛ ደረጃ ላይ የሚገኘው ግሎባል ባንክ ዋና መስሪያ ቤት ሲሆን 50 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 6ኛ ደረጃ ላይ የሚገኘው ኢትዮጵያ መምህራን ማህበር ዋና መስሪያ ቤት ሲሆን 65 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 5ኛ ደረጃ ላይ የሚገኘው አቢሲኒያ ባንክ ዋና መስሪያ ቤት ሲሆን 60 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 4ኛ ላይ የሚገኘው የኢትዮጵያ ኤሌክትሪክ ኃይል ሲሆን 65 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 3ኛ ላይ የሚገኘው ኦሮሚያ ህብረት ስራ ባንክ ሲሆን 65 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 2ኛ ላይ የሚገኘው የኢትዮጵያ ኤሌክትሪክ አገልግሎት ሲሆን 65 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። 1ኛ ላይ የሚገኘው አዋሽ ኢንተርናሽናል ባንክ ዋና መስሪያ ቤት ሲሆን 80 ፎቆች ይኖሩታል ተብሎ ዲዛይን ተደርጓል። የትኛውን ህንፃ ይበልጥ ወደዳችሁት? ኮሜንት ላይ አሳውቁ።